ሰላም እንዴት ናችሁ? ውዴ ቻናሌ ቤተሰቦች ዛሬ ይህንን የመሰለ የሚያምር የፊኛ አበባ እንዴት እንደምንሰራ ነው ማሳያችሁ። በጣም ቀላል ነው። ለልደት፣ ለብራይዳል፣ ለተለያየ ፕሮግራም ትጠቀሙበታላችሁ። ተከታተሉኝ፣ ተመልሼ እመጣለሁ። ከመጀመራችን በፊት እዚህ ጋር ባሎን ሳይዘር አለን፣ የፊኛ መለኪያ፣ የፊኛ የኤሌክትሪክ መንፊያ አለን። ከፈለጋችሁ ደግሞ እንደዚህ ማኑዋሉን መጠቀም ትችላላችሁ። ፊኛ ሁለት አይነት ከለር ነው ለዛሬ የመረጥኩት። በመጀመሪያ ከትልቁ ሳይዝ ነው መስራት የምንጀምረው። ፊኛችንን እንደዚህ አድርገን ሁለቱን አንድ ላይ ካስገባን በኋላ እንነፋቸዋለን። ከዛም በባሎን ሳይዘራችን ውስጥ እንለካለን። ለዛሬ የመረጥኩት 9 ኢንች ነው፣ ምክንያቱም ተለቅ እንዲል ስለፈለኩኝ። እንደዚህ አድርገን 3 ይሆንልናል ማለት ነው። የተቀረውን ደግሞ ሁለቱን ለብቻ ደግሞ እንነፋለን፣ ነፍተን እናስራለን ማለት ነው። አጠቃላይ የሚያስፈልገን 5 ስለሆነ እንደዚህ አድርገን ሁሉንም እኩል አድርገን እንነፋለን። በመቀጠል ደግሞ አነስ አድርጌ ሌላ ፊኛ አዘጋጃለሁ። ይሄኛውን 4 ኢንች ነው ያደረኩት፣ አነስ እንዲል ስለፈለኩኝ እሱንም ልክ እንደመጀመሪያ በመቀጠል ደግሞ መሀል ላይ ያለችውን ፊኛ 2 ፊኛዎች እንደዚህ አድርገን እነሱንም አነስ ማለት አለባቸው። 4 ኢንች ነው እነሱንም የማደርጋቸው። በመቀጠል መጀመሪያ የነፋናቸውን ፊኛዎች አንድ ላይ እናስራቸዋለን። መጀመሪያ ትልቁን ከስር አድርገን ልክ እንደዚህ አንድ ላይ እንዲታሰርልን ሁለቱን አንድ ላይ ነው የምናጠላልፋቸው። ሁለቱን እንደዚህ አድርገን ካጠላለፍን በኋላ ይታሰርልናል፣ አይፈታብንም ማለት ነው። በመቀጠል ደግሞ አነስ ያለውን ፊኛ ከላይ ነው የምናደርገው። እሱንም አንድ ላይ አድርገን ልክ እንደዚህ አድርገን ልክ እንደመጀመሪያው ሁለቱን አንድ ላይ እናጠላልፍና እናስራለን ማለት ነው። ከዛ የሚቀረን መሀል ላይ ያለችውን ፊኛ ነች። ግን ደግሞ ልክ እንደዚህ አድርገን በመሃል ነው የምናስገባው።
በመሃል እናስገባዋለን። ከዛም በአስገባነው ትክክል ያሉትን 2 ፊኛዎች ልክ እንደዚህ አድርገን አዟዙረን እንጨርሳለን። ልክ እንደዚህ አድርገን ፊኛችንን አስተካክለን እንጨርሳለን ማለት ነው። እንደምታዩት በጣም የሚያምር ፊኛ ነው። በጣም ቀላል ነው። ሞክሩት። ለሌላ ቪዲዮ እስከምንገናኝ ባይ